ወንድ ቢሄድ 30 ወንድ ማሰለፍ የምትችል መልካም ቆንጅዬ ልጅ እችን የመሰለ ወርቅ የሆነች ልጅ ማለት ነው። በወንድ ራሷን አጥፍታ ከሆነ እጅግ በጣም አዝናለሁኝ። ፈጣሪ ይሁናት በቃ። እኔ ምንም የምለው ነገር የለም። እውነት ነው የምላችሁ። ግን ማለት ነው እዚህ ያላችሁት የቀራችሁት እህት ወንድሞቼ፣ በተለይ አረብ ሀገር የምትኖሩ እህቶች እባካችሁ ሰማአ ተክላችሁ 24 ሰዓት ወንዶችን ታወራላችሁ። ወንዶቹ የሚያልሙት ሌላ ነው። እናንተ የምታልሙት ሌላ ነው። ህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፋዋል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበል በያላችሁበት ማለት ነው። ይሄን ቪዲዮ ላይክ ሼር አድርጉት። ቪዲዮውን በላይክ ጀምሩ፣ እስከ መጨረሻው አዳምጡት። ልታዳምጡት ይገባል፣ ይጠቅማችኋል። ቪዲዮውን ሼር አድርጉት ማለት ነው። ስለዚህ ለወንድ ብላችሁ ማለት ነው ለወንድ ብላችሁ ነፍሳችሁን የምታጠፉ እህቶቼ ማለት ነው ሰላማት የምር ሰላማት እንዴ! ወንድ ቢሄድ ወንድ ይተካል እኮ። ምን ሆናችሁ ነው ግን? ምን ሆናችሁ ነው? በአላህ ምን አግኝቷችሁ ነው እንዴ? ለምን እንዴ? እንደገና ደግሞ ማለት ነው እኮ አሉ የተባሉ ልጆች፣ ደህና ናቸው የተባሉ ልጆች፣ መንፈሳቸው ላይ ደህና ናቸው የተባሉ ልጆች፣ እንዴ ዲናቸው ላይ ደህና ናቸው የተባሉ ልጆች ለአንድ ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ እኔ በቃ የምር አንቺ ድሮም አልነበርሽም ማለት ነው። በቃ የምሬን ነው። አንቺ ድሮም አልነበርሽም። ለምንድን ነው ራሳችሁን የምታጠፉት? ለምን እህቶቼ ለምን ራሳችሁን ታጠፋላችሁ? እባካችሁ ቆም ብላችሁ አስቡ። እውነት ነው የምላችሁ፣ ለውሳኔ አትቸኩሉ እባካችሁ። ለወንድ እንዴት ለአንድ ወንድ ተብሎ እንደዚህ ይደረጋል እንዴ? ምን ሆናችሁ ነው? የምሬ ነው። ምን ሆናችሁ ነው እንዴ? ስለዚህ በቃ ራሳችሁን ማጥፋት የለባችሁም። የመጣችሁት እኮ አሁን በተለይ ማለት ነው አሁን የምትመጡ ልጆች እህቶች ማለት ነው 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ ማለት ነው መጀመሪያ የራሳችሁን ህይወት ልትቀይሩ ነው አይደል እንዴ መጣችሁት? ልትለውጡ ልትኖሩ ነው አይደል እንዴ መጣችሁት? የተረፋችሁን ነገር ደግሞ ለቤተሰቦቻችሁ ልትረዱ ነው አይደል እንዴ? ልትረዱ እንጂ መታችሁ አረብ ሀገር ትሞታላችሁ። ለምን እህቶቼ ለምን እንደዚህ ሊሆን ይችላል? እንደገና ደግሞ እውትሲ የምር እስኪ እዩት የዚች ልጅ አሟሟት ማለት ነው። የምሬ ነው። የዚች ልጅ አሟሟት ነው። አሁን እስኪ እዩት የዚች ልጅ አሁን ፕሮሰስ ማለት ነው። አስባችሁታል? የልጅቷ ፕሮሰስ አሁን ራሷን ስላጠፋች ማለት ነው። ራሷን ስላጠፋች ከ6 ወር እስከ 7 ወር ይፈጃል እየተባለ ነው ማለት ነው። ፕሮሰሱ ብቻ ማለት ነው። አንድ በሉ። ሁለተኛ ደግሞ ወጪ አለው ደግሞ እንግዲህ እዚህ አረብ ሀገር የምትኖሩ ታውቁታላችሁ። እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። እርዳታ ይጠየቃል። አሁን ይሄ ሞት አሟሟት ነው ብላችሁ ታስባላችሁ? ይሄንን አሟሟት ነው ብላችሁ ታስባላችሁ? ግን እንደው እኔ ማለት ነው እዚህ ላላችሁ ሴቶች አረብ ሀገር ላላችሁ ሴቶች ማለት ነው ሰማአ እዚህ ጋር ተክላችሁ ማለት ነው ከጆራችሁ ላይ 24 ሰዓት ታወራላችሁ። የምታወሩት ወንዶች ማለት ነው። ወንዶች በነገራችን ላይ ምላሳቸው ምላጭ ነው ጋይስ፣ የምሬን ነው። ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቅቤ ይፈሳል።
የምታምኑት ነገር እንዴ አንዳንዶቻችን እኮ የምሬን ነው የምላችሁ። አንዳንድ እህቶች እኮ ማለት ነው ወንድሞቻችሁን እኮ እንደ ባዳ ወንድ ራሱ አታምኗቸውም። የምር አታምኗቸውም። እንዴት ነው ሴት ልጅ ለወንድ ልጅ ማለት ነው ለወንድ ልጅ ብላ ነፍሷን የምታጠፋው? ለምን እችን የመሰለች አበባ የመሰለች ልጅ ብላህ አለይኩም እንደው ይቺ ልጅ ሌላ ወንድ ማግባት አትችልም ነበር? ገና 30 ዓመት ያልሞላት ልጅ ገና 30 ዓመት እንኳን ያልሞላት ልጅ ማለት ነው እንዴ እንደዚህ ራሷን የምታጠፋው ለምንድን ነው? ስለዚህ ሴቶች እባካችሁ ጥንቃቄ አድርጉ። እውነት ጥንቃቄ አድርጉ። ምን ሆናችሁ ነው ግን እንዴ? ከኛ በላይ እንኳን እኮ 40 ዓመት 50 ዓመት ሞልቷቸው እንኳን የወለዱት የከበዱት እንኳን እኮ ተስፋ አልቆረጡም። ተስፋ አላቸው እኮ እንዴ። ለምን እናንተ እንደዚህ ትሆናላችሁ? ለምን ገና ልጆች ለምን ስንት ነገር የሚጠበቅባችሁ እንዴት ለወንድ ብላችሁ ራሳችሁን ታጠፋላችሁ? ለምን ተስፋ ትቆርጣላችሁ? እንዴ ተስፋ መቁረጥ የለብንም። ምን ሆናችሁ ነው? ምን አግኝቷችሁ ነው? የምሬን ነው። ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? እንዴ ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? ለምን እንዴ? እናት እኮ ትጎዳለች። የምሬን ነው። እናት እኮ ትጎዳለች። እናት እኮ ያማታል። አሁን እስኪ ልጅሽ ታንቃ ሞተች በወንድ ስትባለች እናት ማለት ነው እንዴት ነው መኮነው? ለወላጅ እኮ በጣም ከባድ ነው እንዴ። እናንተ ከቤተሰብ ሀቅ እኮ አትወጡም። የምሬን ነው እንዴ። ሞቶም እኮ ማረፍ አለ ጋይስ። ሞቶም ማረፍ አለ ያ ጀማዓ። ህይወት እኮ እዚህ ብቻ አይደለም፣ እዚህ ዱንያ ላይ ብቻ አይደለም። ከሞቱም በኋላ እረፍት አለ። ከሞቱም በኋላ እረፍት እንዳለ አስቡ እንጂ ኑሮ እንዳለ አስቡ እንጂ እህቶቼ። እናቶቻችሁን እስኪ እንደው እናቶቻችሁን አስለቅሳችሁ ማለት ነው። እናቶቻችሁን አስለቅሳችሁ እንደዚህ አድርጋችሁ ምን አይነት ደስታ ነው የምታገኙት? ንገሩ። ምን አይነት ደስታ ነው የምታገኙት? ሁሉም ሰው እኮ ሁሉም የየራሱ ቁስል አለው። በእውነት ማለት ነው። ያልተጎዳ የለም፣ ያልተበደለ የለም። እውነት ነው የምላችሁ። እኔ የኔን ህይወት እኔ ያሳለፍኩትን ነገር ብታዩ ብነግራችሁና ብሰሙ በጣም እጅግ በጣም ታደንቁኛላችሁ። የምር ነው የምላችሁ። እስኪ ምናልባት አላህ ከፈቀደ አንድ ጊዜ ቪዲዮ ሰራላችኋለሁ ማለት ነው። ስለ እኔ ህይወት ታሪክ ትምህርት ምናልባት ከሆናችሁ እያንዳንዱ ሁሉም ማለት ነው እያንዳንዱ ማለት ነው ያልተበደለ ያልተገፋ የለም። ግን ለምን ያንን ፈተና ስትፈተኑ ያ ፈተና ሲመጣባችሁ ማለት ነው ፈተናውን የሚወጣበት አቅም ጉልበት ስጠኝ ብላችሁ ወደ ፈጣሪያችሁ መጠጋት ሲገባችሁ እራሳችሁን ለምን ታጠፋላችሁ? ለምን? ስለዚህ ለቤተሰቦቻችሁ፣ ለእናቶቻችሁ፣ ለወላጆቻችሁ እሰቡ እንጂ ምንም የምታገኙት ጥቅም አይኖርም። እናታችሁን እንደዚህ አስለቅሳችሁ፣ እናት አባቶቻችሁ እንደዚህ አስለቅሳችሁ እኔ በቃ ምንም እንደምል አላውቅም። የምር በጣም ነው የማዝነው። በጣም ነው የሚያሳዝነው በእውነት ማለት ነው። የምር ነው። አላህ የሆናችሁ እንደምታረጉ ሰዎች የምር ሁላችሁም እዚህ ላይ ማለት ነው። አሁን ይቺ ልጅ ሁላችንም የምናያት ማለት ነው የምናውቃት እህታችን በቃ ፈጣሪዋን ስታመሰግን ስትዘምር ነበር የምናውቃት የምናያት። ዛሬ ግን ለአንድ ወንድ ብላ እንደዚህ ራሷን እንዳጠፋች እየሰማን ነው ያለ ነው። ምን ችግር ቢያጋጥማት ነው የሚለው ሁላችን በእንትናችን ላይ ቢኖርም በእውነት የኛ ችግር የኛ መከራ የኛ ስቃይ እኮ በጣም ከባድ ነው በእውነት ማለት ነው። አሁን ላይ ደግሞ ሞቱ ያው በየሀገር ቤት ውስጥ ቢሆን በውጭም ቢሆን አሁን ላይ ደግሞ በጣም ስደተኞች ላይ እየታየ ነው ማለት ነው።
እና ግን ራሳችንን ማጥፋት ግን ምንም መፍትሄ ሊሆን አይችልም። በቃ ሆኖም አያውቅም፣ ምን ጊዜም ሆኖም አያውቅም። ጊዜን ጨለማ እና ህይወት እኮ እንደምትፈራረቅ ሁሉ ህይወትም ደግሞ ደስታና መከራ ይፈራረቅባታል። እና ስለዚህ እባካቸው እህቶቼ በፈተናችን ላይ መጽናት አለብን። በቃ ምንም አይነት ፈተና ሲገጥመን ያን ፈተናችንን የምንወጣበት አላህን መለመን ያለብን። እሺ ሁላችንም ፈተናውን የምንወጣበት ጉልበት ስጠን ማለት ነው ያለብን። ስለዚህ በተፈተን ጊዜ ፈተናችን የምንወጣበት አቅም ስጠን፣ ጉልበት ስጠን ብለን ወደ ፈጣሪያችን መለመን ሲገባን ራሳችን ስላጠፋን ምንም የሚቀየር ነገር የለም። በቃ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበል። ሁላችሁንም በቃ እንደዚህ አይነት ውሳኔ አትወስኑ፣ መወሰን የለባችሁም። በጣም የሚገርም ነገር ማለት ነው። የሆነ በቃ ኮመንት ላይ የሆነ ሳነብ ወደ ቲክቶክ ምናምን የሚገርም ማለት ነው። በቃ እንዳለ ኮመንት ሳነብ ሁሉም ሰው እንዴ እኔም ራሴን ላጠፋ ነው፣ እኔም በቅርብ ቀን እከተልሻለሁ ምናምን። ጋይስ ምን ሆናችሁ? እንደዚህ መሆን የለባችሁም። በቃ እባካችሁ እህቶቼ ወደ ራሳችሁ ተመለሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ።